በትሬን ያዝ ተመረኮዝባታለህ በሷ ነው የመልቂያ መማው ነብዩ እንደረዳ ይሄ ነው ታሪካቸው የኛስ ታሪክ ምን ይሆን ይሄ ነው አቋማቸው የኛስ አቋም ምን ይሆን አድምጥ እስክታውቅ ድረስ አላህ ለምን እንደመረጠ እነዚያን ወንዶች ለነብዩ ጓደኝነት ነብዩ ሰሙ ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ኻሊድ አልሁጀሪ ስለሚባል መካ ሰዎችን ተሰብስበው ነብዩን ለመግደል ሰለላሁ ዐለይሂ ወሰለም ነብዩ ተጣሩ ሰለላሁ ዐለይሂ ወሰለም ከእነዚህ ወታደሮች አንዱ አሉትም ኻሊድ አልሁጀሪ ያስቸገረኝ በሌላ ድንበር እያለፈ ወታደሩ አለ ህይወቴ ለህይወቱ ፊዳ ይሁን ለፍለጉት ዘዙኝ አሉ ሰለላሁ ዐለይሂ ወሰለም ወደ መካ ሄድና የኻሊድ አልሁጀሪ ራስ ዘልና ወደ ኋላ አላለም አልዘገየም ይቀርበሉኝ አላለም ሰልኩ ከባድ ነው አላለም ነገር ግን ማብራራት ፈለጋለ ያ ረሱላህ ሰውየው ፍጹም አይቻላውቅም አላውቀውም ነብዩ ሰለላሁ ዐለይሂ ወሰለም አሉ ሰውየው ልክ ስታየው ተፈሯል አረቦችን ነበር ኻሊድ አልሁጀሪ በሺህ እንደሚመዘን ነው ነገር ግን ኢማን ሰዎች ከጀባሩ ውጪ ማንም አይፈሩም ኢብኑ ኡነይስ ሄደ ንጹህ አላህን ፈሪ መካ እስኪደርስ ድረስ ኻሊድ አልሁጀሪ በድንኳን ውስጥ ሰዎችን ያሰባስባል በወራዳ ሴራው አብዱላህ ብን መስመጣ ወርሱ አገልግሎቱን እያቀረበ ጦርነት ማታለል ነውና ተቀበለው አቀረበው ከቀናት በኋላ እሱና ኻሊድ አልሁጀሪ ከድንኳኑ ጀርባ እየሄዱ አብዱላህ ብን ኡነይስ ዘይፉን መዘዘና የሰውየው ጭንቅላት ቀላው እንደዚህ ናቸው የነብዩ ባልደረቦች ሰለላሁ ዐለይሂ ወሰለም አብዱላህ ብን ተመለሰ ተጠቅሎ ወደ መዲና ተልኮን ከፈጸመ በኋላ የውሻውን ጭንቅላት በፊት ለፊት ተሸክሞ ልክ እንደደረሰ ወህዩ ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ ነግሯቸው ነበር ወታደሩ ተልኮን በተሟላ መልኩ እንደፈጸመ ልክ እንዳዩት ነብዩ ሰለላሁ ዐለይሂ ወሰለም አሉ የተሳካለት ፊት በትሬን ያዝ ተመረኮዝባታለህ በሷ ነው የመልቂያ መማውቀ ተመርኳዦች ጥቂት ናቸው በሞተ ጊዜ አዘዘ ያቺ ብትር በከፈን ውስጥ አብራ እንድትከፈን ምስክር እንድትሆን አላህን እንደረዳና ነብዩን እንደረዳ ይሄ ነው ታሪካቸው የኛስ ታሪክ ምን ይሆን ይሄ ነው አቋማቸው የኛስ አቋም ምን ይሆን